የኢየሱስ ምርጥ ጓደኛ ነኝ ባዩ አጭበርባሪ። ለመሆኑ ይሄን ታሪክ ሰምታችኋል? አንድ ሰው እያለ የኢየሱስ ምርጥ ጓደኛ ነኝ እያለ ሰዎችን በማታለል በሚሊዮኖች የሚቆጠር ዶላር ዘርፎ በቤንትሊ እና በቅንጦት መኪናዎች የሚንሸራሸር። ታሪካችን የሚጀምረው ሚቺጋን ውስጥ በሚኖር እድሜው 41 ዓመት በሆነው ዴቪድ በተባለ ሰውዬ ነው። ዴቪድ በአካባቢው በጣም ታዋቂ ነው። የራሱ የቤተ ክርስቲያን መስራችና መሪ ሲሆን ሁልጊዜ ለምዕመናኑ የሚነግረው ነገር ቢኖር ኢየሱስ ምርጥ ጓደኛዬ ነው የሚል ነው። ይባስ ብሎ ደግሞ የወደፊቱን ማየት እችላለሁ፣ የሴፕቴምበር 11ን የሽብር ጥቃትና ሌሎችንም የዓለም ፖለቲካ ክስተቶች አስቀድሜ ተንብያለሁ ይላል። እንኳን ሰባኪ ወይም ፓስተር ነኝ ሊል ቀርቶ ሰዎችን የሚነግረው እኔ ሐዋርያ ነኝ እያለ ነው። ራሱን የት ላይ እንደሰቀለ ይዩት እንግዲህ። ነገር ግን ዋናው ችግር እዚህ ጋር ነው። ዴቪድ የቅንጦት ኑሮ ይወዳል፣ በአጭሩ መቅበጥ ይፈልጋል። ነገር ግን ፓስተር መሆኑ ያን ያህል የሚያስገኝለት ገንዘብ አልነበረም። ስለዚህ በ2013 ዓ.ም እንደ አውሮፓውያን አቆጣጠር አንድ ቀን ይሄንኑ የቤተ ክርስቲያን መሪነቱን ተጠቅሞ ሰዎችን ለመበዝበዝ ወሰነ። ለዚህ ደግሞ ብዙ ሰዎችን ማዳረስ ነበረበት። ዴቪድ ምን አረገ መሰላችሁ? በቤተ ክርስቲያኑ ይዞታ ስር ባለ ህንፃ ውስጥ የጥሪ ማዕከል አቋቋመ። ከዚያም ሰራተኞችን ቀጥሮ ለማያውቃቸው እንግዳ ሰዎች እየደወሉ እርዳታ እንዲጠይቁ አደረገ። ለሚሰጡት ገንዘብ ምትክ ደግሞ ምን እንደሚሰጧቸው ታውቃላችሁ? ጸሎትና የህልም ፍቺ። ማለትም እናንተ ያያችሁትን ህልም ትነግሩታላችሁ፣ በጥሪ ማዕከሉ ውስጥ የተቀመጡት ሰራተኞች ደግሞ የህልሙን ትርጉም ይፈቱላችኋል። የሚገርመው ግን ይሄ ዘዴው ሰራለት። ሰዎች በብዛት ገንዘብ ማፍሰስ ጀመሩ። እንዲያውም ነገሩ በጣም ስለሰመረለት ሰዎች እየደወሉ ገንዘብ እንዲሰጡ የሚጋብዙ የቴሌቪዥን ማስታወቂያዎችን ጭምር ማውጣት ጀመረ። እንግዲህ እሱና የቤተ ክርስቲያኗ ተባባሪ መሪ የሆነችው ሚሼል የተባለች ሴትዮ ይሄን የዘረፋ ቢዝነስ በደንብ ለማስቀጠል ፈለጉ። ከዚያም አልፈው በፍሎሪዳ፣ ቴክሳስ፣ በሚዙሪ እና በሌሎች የአሜሪካ ግዛቶች ተጨማሪ የጥሪ ማዕከላትን ከፈቱ። የህልም ፍቺ ይሄን ያህል አትራፊ ቢዝነስ መሆኑ ነው። ብዙም ሳይቆይ እርዳታው እንደ ጎርፍ መፍሰስ ጀመረ። ዴቪድና ሚሼል እንደ ጉድ ገንዘብ ማጋበስ ያዙ። እና ታዲያ ይሄንን ገንዘብ ምን አደረጉት? ማህበረሰቡን ለመርዳት ወይስ ለድሆች ምግብ ለመስጠት? በፍጹም ለራሳቸው መቅበጫ ያደረጉት። ትልልቅና ውድ ህንፃዎችን፣ በርካታ የመርሴዲስ እና የቤንትሊ መኪናዎችን፣ አልፎ ተርፎም በልዩ ትዕዛዝ የተሰራ ሮልስ ሮይስ መኪና ገዙ። ጀልባዎች፣ የውሃ ላይ ስኩተሮች፣ የባጃጅ መሰል የዱር መኪናዎች ሁሉ አልቀራቸውም። አልፎ ተርፎም ለቅንጦት ምግቦች እብድ ያለ ገንዘብ ያወጡ ነበር። ለምሳሌ ለ125 ፓውንድ የባህር ክራብ እግር በሺዎች የሚቆጠር ዶላር ያባክኑ ነበር። ነገር ግን ይሄ ሁሉ ገንዘብ እንዳይቋረጥ ዴቪድ በርካሽ ጉልበታቸውን የሚበዘብዛቸው ሰራተኞች ያስፈልጉት ነበር። ስለዚህ ምን አደረገ? የቤተ ክርስቲያኑን አባላት በጥሪ ማዕከላቱ ውስጥ ሙሉ ቀን እንዲሰሩ መመልመል ጀመረ። እዚህ ሙሉ ቀን መስራታቸው መንፈሳዊ እርካታን ይሰጣቸዋል፣ በቀጥታም መንግስተ ሰማያት እንድትገቡ ዋስትና ይሆናቸዋል እያለ ዋሻቸው። ለመልመጃ የተጠቀመበት ዘዴ ለየዋሆቹ ምዕመናን ትልቅ ነገር ይመስል ነበር። ለመሆኑ መንግስተ ሰማያት መግባትን ከተረጋገጠ በምድር ላይ የሚከፍልህ ደሞዝ ምን ያደርግልሃል እያለ ይሸውዳቸው ነበር። ነገር ግን እነዚህ ሰዎች አንዴ ስራውን ሲጀምሩ በቀጥታ የገቡት ወደ አምባገነናዊ የሃይማኖት አምላኪ ቡድን ወይም ከልት ውስጥ ነበር። ዴቪድና ሚሼል በህይወታቸው ላይ ሙሉ ቁጥጥር አደረጉባቸው። ለአብነት ክሊፍተን የተባለውን ሰውዬ እንውሰድ። ክሊፍተን መላው ቤተሰቡን ይዞ ለዴቪድ ለመስራት የግል ረዳቱ ለመሆን መጣ። ውሎ አድሮ ግን የዴቪድ የግል አገልጋይ ሆነ። ምግብ ያበስልለታል፣ ቤት ያጸዳለታል፣ በመኪና ያንሸራሽረዋል። ይህን ሁሉ ስራ የሚሰራው ደግሞ ለትልቅ መንፈሳዊ ዓላማ እየተገለገልኩ ነው ብሎ ስላመነ ለአንዲት ቀንም እንኳ ሳንቲም ሳይከፈለው በነፃ ነበር። የሚገርመው እሱ ብቻ አይደለም፣ ቤተ ክርስቲያኗ በሌሎች ሰራተኞች ላይ የምታደርገው በጣም የከፋ ነበር። የሰራተኞቹን ህይወት ሙሉ በሙሉ ይቆጣጠሩ ነበር። ሰራተኞቹ ብዙ ጊዜ በጥሪ ማዕከላቱ ውስጥ ባሉ ጠባብ ክፍሎች ውስጥ እንዲተኙ ይገደዳሉ። ያለ ፍቃድ መውጣት አይችሉም። አንዳንዴ የሕክምና እርዳታ፣ ምግብ እንኳ ይከለከላሉ። በአጭሩ ክሊፍተንና ሌሎቹ ሰራተኞች ከገዛ የትዳር አጋሮቻቸው ጋር እንኳ ሚስጥራዊ ጨዋታ እንዳያደርጉ ተከልክለው ነበር። ካደረጉም ይቀጣሉ። ማንም ሰው በሚያደርጉት ነገር ላይ ጥያቄ እንዳያነሳ ለማድረግ ዴቪድና ሚሼል ሰራተኞቹን ከቤተሰቦቻቸው፣ ከጓደኞቻቸው ነጠሏቸው። ልክ እንደ ማንኛውም አደገኛ ቡድን ከውጭው ዓለም ሙሉ በሙሉ አገለሏቸው። ይሄ ሁሉ ጉድ አልበቃ ብሎ ነገሩ ይበልጥ እየተበላሸ ሄደ። ዴቪድ ከተለያዩ ሴቶች ጋር ማመንዘርና መዳራት በጣም ይወድ ነበር። እሺ ላጤ ስለሆነ ይሄንን ማድረጉ ብዙ ባላስገረመም ነበር።
ነገር ግን ከአንዷ ሴት ሌላኛዋን እየደበቀ ከበርካታ ሴቶች ጋር ይማግጥ ነበር። እንዲያውም የሚያገኛቸው ሴቶች ብዛት ከመብዛታቸው የተነሳ እንደ ክሊፍተን ያሉ የግል አገልጋዮችን ሴቶችን ከየአውሮፕላን ማረፊያውና የአገልግሎት መስጫ ቤቶቹ እየጫኑ እሱ ወዳለበት የቅንጦት ቦታ እንዲያመጡለት ያዝ ነበር። ከዚያም በላይ ሴቶቹ እንዳያረግዙ ፕላን ቢ የተባለውን የአደጋ ጊዜ መከላከያ ክኒን እንዲወስዱ የማድረጉ ስራ የአገልጋዮች ነበር። ምንኛ የቆሸሸ ተግባር ነው! ነገር ግን ይሄ ሁሉ ውንብድና ለዴቪድ አልበቃውም። ይበልጥ ስግብግብ ሆነ። ስለዚህ ሰራተኞቹ ተጨማሪ ገንዘብ የሚያመጡበት ሌላ ዘዴ ዘየደ። የተወሰኑት ሰራተኞች ቤት የለሽ ድሆች ነን ብለው እንዲያመለክቱና የመንግስትን የምግብ እገዛ ካርዶች እንዲያወጡ አስገደዳቸው። ካርዶችን ከተቀበለ በኋላ ግን በቀጥታ ለዴቪድና ለቤተ ክርስቲያኑ ያስረክባሉ። ለቤተ ክርስቲያኑ የሚሰጠው እርዳታ እየቀነሰ ሲመጣ ደግሞ ዴቪድ ለሰራተኞቹ ምን ብሎ አዘዛቸው መሰላችሁ? ለሚደውሉላችሁ ደንበኞች መዋሸት እንዲጀምሩ ነገራቸው። የሚሰጡት ገንዘብ ለበጎ አድራጎት ስራዎች ይውላል። ለምሳሌ ለድሃ ማህበረሰቦች የውሃ ጉድጓድ ለመቆፈር ወይም በሰዎች መንገድ ሰለባ ለሆኑ ወገኖች መርጃ ይሆናል እያሉ እንዲዋሹ አደረገ። እነዚህ ውሸቶቹ ደግሞ ሰዎች ይበልጥ ገንዘብ እንዲለግሱ አደረጋቸው። በአንድ ወቅት ደግሞ በጥሪ ማዕከላቱ ውስጥ ላሉ ሰራተኞች በፍጹም ሊደርሱበት የማይችሉትን የገንዘብ ማሰባሰቢያ ግብ ያስቀምጥባቸው ጀመር። በቀን ከ20 ሰዓታት በላይ ያለምንም ክፍያ እንዲሰሩ ያደርጋቸው ነበር። ያንን ግብ ካላሳኩ ደግሞ ይቀጣሉ። ስህተት ከሰሩ ይቀጣሉ። ካማረሩ ወይም ለመልቀቅ ከሞከሩ ብታምኑ ባታምኑ በጣም ይገረፋሉ። ቅጣቱ ደግሞ ምንድን ነው? በመጽሐፍ ቅዱሳዊ ፍርድ ማስፈራራት። ስራችሁን በአግባቡ ካልሰራችሁ በከባድ በሽታ ትመታላችሁ፣ በመጨረሻም ወደ ገሃነም እሳት ትጣላላችሁ ይላቸዋል። አንዳንዴ ደግሞ ቅጣቱ ከዚህም የከፋ ይሆናል። በሌሎች ሰራተኞች ፊት ይጮህባቸዋል፣ ያዋርዳቸዋል፣ ምግብ ይከለከላሉ፣ በአካል ጥቃት ይደርስባቸዋል፣ በጉልበታቸው ተንበርክከው ንስሐ እንዲገቡ ይገደዳሉ። ዴቪድ ይህንን ሁሉ ግፍ ሲያጸድቅ ጌታ ለእሱ ብላችሁ በጥንካሬ እንድትሰሩ ስለሚፈልግ ነው ይላቸው ጀመር። የሚገርመው እነዚህ ምስኪኖችም አምነውት እዚያው ይቆዩ ነበር። በእውነቱ ይህንን የቆሸሸ ስራ አብዛኛውን የምታስፈጽመው ሚሼል ነበረች። ህጎቹን የምታጠብቀውና ቅጣቶችን የምትሰጠው እሷ ነበረች። በህዝብ ፊት ታዋርዳቸዋለች። በዘረኝነት ስድብና በተለያዩ ስድቦች ትዘልፋቸዋለች። ተኝተው እያሉ የበረዶ ውሃ በቫልዲም ትደፋባቸዋለች። ይሄ ሁሉ የሃይማኖት ሽፋን ያለው በደል ለዓመታት ቀጠለ። ዴቪድና ሚሼል ግን በሚሊዮኖች የሚቆጠር ዶላር ያፍሱ ነበር። በ10 ዓመታት ውስጥ ብቻ ወደ 50 ሚሊዮን ዶላር የሚጠጋ ገንዘብ ከሰዎች ዘርፈዋል። ነገር ግን ነገሩ እስከ መጨረሻው አልቀጠለም። በአንድ ወቅት ምናልባትም በደል ከደረሰባቸው ሰራተኞች አንዱ ሳይሆን አይቀርም ይሄን ሁሉ ጉድ ለፌዴራል ባለስልጣናት አመለከተ። ወዲያውኑ የኤፍቢአይ የምርመራ ቡድን ክትትል ጀመረ። በ2025 ዓ.ም ባንዴ ድንገት ኤፍቢአይ እና የአሜሪካ የገቢዎች ባለስልጣን አይአርኤስ በዴቪድ ቤተክርስቲያን ይዞታዎች ላይ ድንገተኛ ፍተሻ አደረጉ። በሚሼል ባለ 10 መኝታ ክፍል 8 ሚሊዮን ዶላር የሚያወጣው የቅንጦት መኖሪያ ቤት ላይም ጭምር አሰሳ አደረጉ። እዚያ ቤት ውስጥ ምን ቢያገኙ ጥሩ ነው? 57 የቤተክርስቲያን ሰራተኞችና ሰለባዎች በዚያ መኖሪያ ቤት ውስጥ ታጉረው ይኖሩ ነበር። ከ12 በላይ የሚሆኑ ሰራተኞች ከጋራዡ በላይ ባለች አንዲት ጠባብ ክፍል ውስጥ አንድ መታጠቢያ ቤት ብቻ እየተጋሩ እንዲኖሩ ተገደው ነበር። ባለስልጣናቱ በዴቪድ መኖሪያ ቤት ላይም ፍተሻ አድርገው በርካታ ህጻናት በጥሪ ማዕከላቱ ውስጥ እየሰሩና እየኖሩ መሆናቸውን ደረሱበት። በተጨማሪም በሺዎች የሚቆጠሩ የሴት ሰራተኞች የወሲብና የእርቃን ፎቶዎችንና ቪዲዮዎችን አገኙ። እዚያ ውስጥ ምን አይነት ሰይጣናዊ ድርጊት ይካሄድ እንደነበር እግዚአብሔር ይወቅ። ባጭሩ ዴቪድ በቁጥጥር ስር ዋለ። የወንጀለኛ መታወቂያ ፎቶ ወይም ማግሻት ይሄንን ይመስል ነበር። ወዲያውኑ ሚሼል ተያዘች። የእሷን ፎቶ ይሄውላችሁ። ይህንን ቪዲዮ በምሰራበት ጊዜ ዴቪድም ሆነ ሚሼል ገና ፍርድ ቤት አልቀረቡም። ስለዚህ በህግ ደረጃ ነገሩ ሁሉ በወንጀል መጠርጠር ነው የሚባለው። ነገር ግን ይሄ ሁሉ ሆኖ ሳለ የሚገርማችሁ የዴቪድ ቤተክርስቲያን ዛሬም ድረስ በስራ ላይ ይገኛል። አሁንም ሰዎችን እያገለገለና እርዳታም እየተቀበለ ይገኛል። ለዛሬ ያዝንላችሁ ቪዲዮ ይሄንን ይመስል ነበር። ላይክ እና ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።